ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች እንደምን አላችሁ? የዕለቱን መረጃዎች ይዤ ቀርቤያለሁ። በቅድሚያም ዋና ዋናዎች ራሷን በራሷ የምታስተዳድረው ሶማሌላንድ ለአሜሪካና ለእስራኤል የጦር ሰፈርና የማዕድን ቁፋሮ እድል እንደምትሰጥ ማሳወቋን ተከትሎ አሁንም እንደ አንድ ግዛቷ የምትመለከታት ሶማሊያ ይህንን ሀሳብ ማስወገጃ ይሆነኛል ያለችውን ለአሜሪካ ወደቦቿንና አውሮፕላን ማረፊያዎቿን ለወታደራዊ አገልግሎት እንድትጠቀም የሚፈቅድ ስምምነት ጥያቄ ማቅረቧ እየተገለጸ ይገኛል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ባሳለፍነው ሳምንት በሁሉም ሀገራት ላይ ከፍተኛ ታሪፍ እንደሚጥሉ መናገራቸው የሚታወስ ቢሆንም አዲሱ የዓለም አቀፍ ታሪፍ ግን በ10% መጠን ብቻ ተፈጻሚ እንዲሆን ተወሰነ። መረጃዎቹን በዝርዝር እንመለከታቸዋለን። ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። ራስ ገዝነቷን በዓለም ተቀባይነት ለማግኘት ለበርካታ ዓመታት ስትሰራ የነበረችው ሶማሌላንድ አሁን ደግሞ ይህንን የነጻነት እውቅና ድጋፍ ለማግኘት ለአሜሪካና ለእስራኤል ልዩ የኢንቨስትመንትና የደህንነት ጥያቄ ማቅረቧ ተሰማ። የሶማሌላንድ ፕሬዚዳንት ጽህፈት ቤት ሚኒስቴር ክዳር ሁሴን አብዲ ከኤኤፍፒ ጋር በነበራቸው ቆይታ እንደገለጹት ሀገራቸው ለአሜሪካ ልዩ የማዕድን ቁፋሮ ፍቃድ የመስጠትና የጦር ሰፈር እንዲገነባ የመፍቀድ ፍላጎት እንዳላቸው ገልጸዋል። በስትራቴጂያዊ ስፍራ ላይ የምትገኘው ሶማሌላንድ እንደ ላቴም እና ኮልታን ያሉ ከፍተኛ ተፈላጊነት ያላቸው ማዕድናት እንደሚገኙበት የገለጹት ሚኒስትሩ ለእነዚህ ሀብቶች ቅድሚያ ለአሜሪካና ለእስራኤል ለመስጠት ዝግጁ መሆናቸውን አረጋግጠዋል። ሀገሪቱ ጥሪውን ያቀረበችው ባሳለፍነው ታህሳስ ወር እስራኤል ለሶማሌላንድ ነጻነት እውቅና መስጠቷን ተከትሎ ሲሆን ሀገሪቱ እንደ አውሮፓውያን አቆጣጠር ከ1991 ጀምሮ ከሶማሊያ መገንጠሏን ብታውጅም እስካሁን ዓለም አቀፍ እውቅና አለማግኘቷን ተከትሎ ነው። የሞቃዲሾ መንግስት አሁንም ሶማሌላንድን እንደ አንድ ግዛቱ የሚመለከት ሲሆን ግዛቷ ግን ላለፉት 30 ዓመታት የራሷን ፓስፖርትና መገበያ ገንዘብን ጨምሮ የጸጥታ ኃይል ያላት የራሷን የቻለች አስተዳደር ሆና እየተንቀሳቀሰች ትገኛለች። ይህንንም የሶማሌላንድ እንቅስቃሴና የአሜሪካን ግብዣ ተከትሎ የሶማሊያ መንግስት አሜሪካ የሶማሊያን ወደቦችና የአውሮፕላን ማረፊያዎች ለወታደራዊ አገልግሎት እንድትጠቀም የሚፈቅደውን ስምምነት ለማደስ ጥያቄ በማቅረብ ላይ ይገኛል። የሶማሊያ የውጭ ጉዳይ ሚኒስቴር ዴኤታ አሊ መሐመድ ኡመር እንደገለጹት ሶማሊያና አሜሪካ እንደ አውሮፓውያን አቆጣጠር ከ1980 ጀምሮ የወደብና የአየር ማረፊያ አጠቃቀም ላይ የቆየ ስምምነት አላቸው በማለት ይህንን ስምምነት ለማደስ የቀረበው ጥያቄ ብቸኛውና ህጋዊ የጸጥታ ትብብር መስመር ነው ብለዋል። እንደ አል አረቢያን ዘገባ ገለጻ መሰረት ሶማሊያና ሶማሌላንድ የአሜሪካን ድጋፍ ለማግኘትና ስትራቴጂያዊ አጋር ለመሆን ከፍተኛ ፉክክር ውስጥ ሲሆኑ ሶማሊያ አሁን ለአሜሪካ ያቀረበችው ጥያቄ ሉዓላዊነቷን ለማስጠበቅና ሶማሌላንድ ከውጭ ኃይሎች ጋር የምታደርገውን ግንኙነት ለመገደብ ነው በማለት ገልጾታል። በዚሁ ወደ አሜሪካው ፕሬዚዳንት ዶናልድ ትራምፕ ጉዳይ ስናልፍ ባሳለፍነው አርብ የአሜሪካ ጠቅላይ ፍርድ ቤት ትራምፕ ቀደም ሲል የጣሉትን ሰፊ ታሪፍ ካገደ በኋላ ፕሬዚዳንቱ ከሁሉም ሀገራት በሚገቡ እቃዎች ላይ የ10% ዓለም አቀፍ ታሪፍ እንደሚጥሉ ተናግረው ነበረ። በሚቀጥሉት ቀናት ደግሞ መጠኑ ወደ 15% ከፍ ይላል ቢሉም ማክሰኞ የወጡ ይፋዊ ሰነዶች ግን ታሪፉ በ10% መጀመሩን ያሳያሉ። ትራምፕ ይህንን እርምጃ የወሰዱት በሀገሪቱ በ1974 የንግድ ህግ በተሰጣቸው ስልጣን መሰረት ሲሆን ይህ ህግ ፕሬዚዳንቱ የኮንግረሱን ፍቃድ ሳይጠይቁ ለ150 ቀናት የሚቆይ ታሪፍ እንዲጥሉ ይፈቅድላቸዋል። እንደ ቢቢሲ ዘገባ ትራምፕ የጣሉት ታሪፍ በ10% የሚጀምር ሲሆን የዋይት ሀውስ ባለስልጣናት ግን ቀረጡ ወደ 15% ከፍ ለማድረግ እየሰሩ መሆናቸውን ገልጾ ነገር ግን ይህ ለውጥ መቼ ተግባራዊ እንደሚሆን አልታወቀም። ውድ ቻናል ቤተሰቦች ለዕለቱ ያስኳቸው መረጃዎች እነኚህ ነበሩ። በቀጣይ ድረስ እስከምንገናኝ መልካም ጊዜ